አላህ አለኝ የምትለው ነገር እኮ ቀላል ነገር አይደለም። አላህ አለኝ አላህ ያውቃል አላህ አለኝ ብላን ብለ ከምርህ በቃ ድፍት ስትል ወደ አላህ እና አላህን ስታስታውስ ዱዓ ስታረግ ስትለማመጠው ቀላል ነገር ይመስለዋል ሰው ልጅና ይሄ የሃይማኖት ሚና በሰው ልጆች ላይ በጣም ማደግ ያለበት ነገር ነው። አለዚያ ዶክተር መሐመድ ራቲብ አልነብሉሲ ዲን የሌለበት ዱንያ ይላሉ ጫካ ነው። ጫካ ታውቃለህ? ጉልበተኛው ደካማውን እንደፈለገ ይበላበት ደካሞች ለእርዳታ የሚያረግላቸው የሚያዝንላቸው ሚንከባከባቸው ቢጨነቁ ቢታመሙ ቢንገላቱ አይዞህ ሚላቸው ማንንም የሌለበት ጋባ ጫካ ነው። የአራዊት ዓለም ማለት ነው። የአራዊት ዓለም ነው። እዚህ ከዛ ምትወጣው ዲን ሲኖር ነው። hatta በሐያትህ ላይ ዲን በሚኖርበት ጊዜ አንተ يعني تشعر بإنسانيتك ሰው ትሸታለህ። ያን ጊዜ ሰዎች ዝም ብለው ይፈላሰፋሉ። ሰውሁን ምናምን ይላሉ። ሰው የምትሆነው ዲን ሲኖር ነው። ከግል ፍልስፍና ሰው ብትሆን የጊዜ ጉዳይ ነው። ጥቅም እስክትነካ ቀን ጥቅምህ የተነካች ቀን አውሬ ነው ተዛዘበን እኮ ፈረንጁን ዓለም የሰብአዊ መብት ይያለ የሚጮኸው ለድመትና ለውሻ ደምና ክብር ቢጮኸው የታለ? ለምን አይጮሁም? ዛሬ ታዲያ ህፃናት በየቀኑ እንደዚህ ሲያልቁ ፊት ለፊታቸው በካሜራ በየቀኑ እየተቀረጸ ላይቭ እየተላለፈ የታሉ? ውሸት መሆኑን ማለት ነው። ሰብአዊነት ሞዴል አርአያ የሆኑት የሰብአዊ መብት እና አምነስቲ ኢንተርናሽናል ምናምን መስራቾች ናቸው የገዛ ጨፍጫፊዎቹ የሰው ልጆች የክፉ ቀን የታሪካችን ክፉዎች ማለት ነው። በእኛ በዚህ ዘመን ያሉ ክፉ ሰዎች በሙሉ ያሉት ይሰብኩ ነበር ስለ ዲሞክራሲ፣ ስለ ነጻነት፣ ስለ እኩልነት፣ ስለ ሰብአዊነት። አስሉ ዲን የሌለበት አላህ የሌለበት ሰብአዊነት ትርጉም የለውም ለኔ። በማስረጃ ይኸው ዛሬ እንሞጋገት እስኪ ይርቱን ውሸታሞች ናቸው። ሊኖር ይችላል ከመካከላቸው አንዳንድ ሰው ይኖራሉ አና ሚን الصالحون ሚን አዱና ذلك እንዳሉት ሽጅኖቹ። ለማንኛውም በአስጨናቂ የህይወት ሁኔታዎች ውስጥ ግን መንፈሳዊ ድጋፍ ማግኘት ነገር በጣም ትልቅ ነገር ነው። በአላህ ላይ ያለ እምነት አላህ ይረዳኛል፣ አላህ አይጥለኝም፣ አላህ አለኝ፣ አላህ ከጎኔ ነው ምናምን የሚለው ነገር ውጥረትን እንዲቀንስና የአእምሮህን ጤናን እንዲያሻሽል በጣም ይረዳል። የሚገርም ነው። ተስፋ አለው እዚህ ውስጥ። ፈረንጆቹ ብለው ከረሙና ትናንት ወደ በተለያየ መንገድ ኤቲስት እንዲሆን ሰውን ሰብከው ከበቃ ሰው ማቴሪያሊስት ካደረጉት በኋላ አሁን ኢሞሽናል ኢንተሊጀንስ እያሉ መጡ። ምንድነው ኢሞሽናል ኢንተሊጀንስ? ከየት ነው የምታመጣው? ያባ ከይም ስፒሪቹዋል አፕሊፍትመንት ምናምን ማለት ጀመሩ። ከየት ምንም ቢሆን በቃ ማንንም ቢሆን ጸልይ ይሉሃል። እንዴት ለማንም እንዴት ትጸልያለህ? ውስጥህ ያወቀ ለምሳሌ የሆነ ጣዖት ጠርበ ምናምን ቆመ ይረዳኛል ብትል ውስጥ ያቃል ህሊናናት ሸለቀለ። ስለዚህ የጉዳዩን አስፈላጊነት ደረሱበት። ግን አንተ ስትወከል ግን እዚህ ተወከል على الحي الذي لا يموت የማይሰቀል የማይገደል የማይጠፋ ሁሌም የሚያውቅ ውስጥርህን ውስጥ ላይህን ገልብጦ ከሚያውቀው ጋራ ስለዚህ በአላህ ላይ እምነት ይኖርህ። አላህ ሲነግረን ስለ ትግስት ወስቢር ወማ ሰብሩከ ኢላ ቢላህ ይለናል። እንዴት ነው የምትታገሰው? አየህ ወማ ሰብሩከ ኢላ ቢላህ አላህ አለኝ ስትል ነው። አላህ ተኬር ያደርገዋል። አላህ የተሻለ ነገር ይተካኛል። አላህ የሆነ ለኔ የተሻለ ኸይር አስቦበት ነው በዚህ ነገር ውስጥ ምናምን ብለ ስትለጠፍ ይሄ ነገር በጣም ያግዛል። ስለዚህ ሌሎች የሱና ተግባራት ሰደቃው በለው ጾሙ በለው ዱዓው ዚክሩ መሳሰሉ ነገሮች አዎንታዊ አመለካከት ተስፋን ውስጥ ይዘራሉ። በቃ አንተ ዝም ብለህ ጫካ ውስጥ የተታል ከርታታ አይደለም። there is someone በቃ ከጀርባ አለ የሚያግዝ አይዞህ የሚልህ አካል አለና